ናቸው ማማሰናላ እኔ ከሳቸው ጋር ያለንን ቅርበት ስታርት ፍሮም ደ በተም ነው ሌሎችም እንግዲህ አዝናኝና ፈታ ዘና የሚያደርጉ ቪዲዮዎች አሉ ማጣብኝ ታውቃለህ የአፍ እንቅስቃሴ ሰማሁትና ማጣብኝ ታውቃለህ አልሽኝ አዎ አልኩሽ ከዛ አብረውን ይሁኑ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ወይም ደግሞ ይሄን ቪዲዮ ለመጀመሪያ ጊዜ የምታዩ ሰው ሰብስክራይብ ማድረግ ይፈታተናል በስ መቀላቀል ቻናል ኮምፕሊትሊ እንዲሁ በነፃ ነው እጣውን እንግዲህ ቀጣይ ቀጣይ ግን እንደሳተልምና ቀጣይ ቪዲዮ ላይ እንዳለ ጣውጣላችኋለሁ አይ ቲንክ ያለውን እንዳለ ጣውጣላችኋለሁ መታችሁ መውሰድ የሚችሉ ሰዎች ውሰዱ ለሙስሊም ወንድምናቶቻችን ደግሞ መልካም በዓል ይሁንላችሁ ብያለሁ አይ ቲንክ ይሄ ቪዲዮ የሚለቀቅበት ሰዓት ላይ በዓል ይኖራል ላይ ነው ያ እና እንኳን አደረሳችሁ ብያለሁ ብቻ ወደ ቪዲዮአችን እነን ቪዲዮ ብለለቀቅ ኑረዲን ማን አሌክስ ደንገት ፒኦቪ ብሩ አልበረክት ሲል ፎሎ ያደርገኛል ሁለት ቀን ሶስተኛው ቀን ላይ ፎሎ ያደርገኛል ሁሌ እኮ ነው ምንድነው ያስፈልጋል 200 ብር እቺ በቃ ትክክለኛ ለ200 ብር ነው በቃ ቀጥታ ማድረስ ያለብን ዲር 200 ብር ፎሎ ታረኛለህ ከዛ ቀጣይ ቀን ተወጣብኛለህ ከጊዜ ለምን ሰው ልጅ የሚያስፈልገው ላቭ ነው እና ዋናው ላቭ እባክህ 100ን እያረክ ካዘርዘረ በስማሙ ለኔ እኮ የሆነች ልጅ ባለፈው ምን አለኝ 200 ብር ነበረኝ እዘረዝረዋለሁ አንዱ 100 አለ አንዱ የት እንደሄደ አላውቅም ማለት ፍቅራችንን እኮ ከብር ጋር ያለውን ማጠናከር አለብን እኛ ስንሄድ እሱ መቅረብ ነው ያለበት አይደለም እንዴ መልእክትን አድርሱልኝ ለ200 ብር አሁን ሜንሽን እንዴት አድርገው ነው የሚያደርጉልኝ ናኒ አሌክስ እስከ መጨረሻው ያው ቀርመክ ምንም አትበል ትረስት ሚ ሰም ፍሬንድሺፕስ የአንዳንድ ጓደኛማቾች ፍቅር ግን ሲያስቀና ይዋት እዚህ ጋር ማይ ፍሬንድ ያለቀሰችው የረጅም ጊዜ ጓደኛዋ አግኝታት ነው ናፍቆቱ ነው እንደዚህ የሚያደርጋት በቃ በደስታንባ እንደዚህ ነው ያለቀሰችው ላችኋለሁ ስታያት ጓደኛዋ በመጨረሻም ይሄው እዚህ ጋር ተገናኙ አብረው ራት በሉ እና እንደዚህ አይነት ጓደኛ ይስጣችሁ አይደለም ይኸውላችሁ መጨረሻው ዘመን ላይ ማለት ነው ወንድሙን ይነሳል ነው እንጂ ቤስት ፍሬንድ ማለት ወይኔ ግርጣት እንጂ ትክክለኛ ጓደኛሽ ነሽ እንዳትለቂያት ቅርቃር ያስጠላል ያብ ስራ አሌክስ ወይ ሰላማችን ለፍቅራችን በአንድ ሺህ ጀምረው እንዴ ከዛ እየጋለ ሄድ መሰለኝ በአንድ ሺህ ካሬ አንተ ደግሞ እነዚህ አፍታሞች ሰዎች እየተጫወቱ ነው ያቺን ነገር እሺ እግር ማያዘረጋ ቦታ አንተ ሰው እንዳይሰማ ያው ቁማር ከትንሽ ሲጀመር አሪፍ አይ እኔ ለስሜም ለአቅሜም ጥሩ አይደለም ከዚህ በኋላ በእንደዚህ አይነት ወሬ እንዳናወራ አዎ እሱ ልክ ነው እኔ የምልህ ወይ ልጅ 18 ዓመት ሞላት እንዴ በልጅ ቁማር ልንጮት ልትለኝ አይደለማ ልጅ አይደለች አባቴ ከዚህ በኋላ ጥግ ድረስ እንቀያየማለን ልጅን ቀና ብለን እንዳታያት ባን በሚስት እናድርገው በሚስት ጥሩ ሐሳብ ነበር ግን ያንተ ሚስት ወላልቃለች ሄድሮ ላዳ መስላ በሚስት ዙሪያ እናወራለን እንዴ ያንተን እኮ በዙር ነው የሄዱበት እንዳረሰ በዙር እኔም ስለማልፈልጋት በመሬት እንደማትበላ ታውቃለህ ቁማር በሚስት ግን አውቀት ትበላለህ እኔም ልጅ ላይ ፎከስ ብናደርግ ጥሩ ነው እኔ የምልህ ሚስት ዘመድ ገላባለች እንዴ እንዴት በአስሩ እኮ አስደበደብካት እኔና አንተ ግን ሀብታም ስንሆን አያምርብንም መሰለኝ ወደ በፊቱ እንሂድ ወደፊት ልመለስ ብል ብሬ ቢቃጠል ኤልሻፖ በሬ አያምርብንም ሁለቱም አያምርብንም አንተ ምን አረጋው ነው ሚስቱ አውቆ ይበላል ለመሬት ሲሆን ይበላል አንተ ከባድ ነው ማን ከባድ ነው ምን ያህል ብታስቀይሚ ነው ግን ምን ያህል እንደዚህ ቢቃል ሄዱ አሌክስ ማም አስቢው እኔ ብቻ ልጅሽ በሆን ሁለቱ ባይኖሩ ኖሮ ምን አይነት ህይወት እንደምንኖር በቃ ምን አይነት ወከባ የለ በእነሱ መቃጠል የለ ምን ሆነሽ ነው ግን የወለድሻቸው ምን ሆነሽ ነው ማሚ አውቀሽ ነው አይደለ አሁን እኔ ብቸኛ ልጅ ሆነ አስበሽኛል ወይኔ ጉዴ ዛሬ ነው ምን አጨሰሽ ማለት ምን ማለት ነው እንዚር ይስጥልኝ እንደውም አሁን አነሳችሁብኝ ይላሉ አንቺ ከነጨራሹ ወይት ሞዛዛ ማም እንደቀየሙሽ ነው መሰለኝ አጠገብሽ አሉ እኔም እኮ ውስጣዊ ፍላጎትሽ መስለኝ ነበር አንተ የመጀመሪያ በኩል ልጄን ወልጄ ብገራገር ኖሮ እንደዚህ አይነት ስሜት ያለሽ መስሎኝ እኮ ነው እንዴ ጭራሽ በወለድኩኝ ከዚህ በላይ ትላለች ህይወቴን ካከበደችው በኋላ አይምሮሽ ግን እየሰራ ነው ዛሬ ጤነኛ ነሽ ወደ እኮ ነው እናንተ ከዚህ በለጠ ምን አይነት ኑሮ መኖር ፈለግሽ
አጠገቤ የሉም። አጠገቤማ ቢኖሩ ልክልክሽን ይነግሩልኝ ነበር። አሁን ለምሳሌ እኔ አንቺ አቴንሽን ብቻ እንትን ማለት እችላለሁ። አሁን አንቺ እኮ እኔና ፖሚን እኮ እንደ አኗኗሪ ነው የምታይን። ለምን ከቤት ውጪ ሳይታይሽም ገባሽ አይደል? ግን እኔ ብቻ አንዷ ልጅሽ ብሆን ገባሽ አይደል? አንዷ ልጅሽ ብሆን ከኔ ውጪ መተንፈስ አትችይም፣ ከኔ ውጪ መብላት አትችይም፣ ከኔ ውጪ በቃ ሁሉ ነገርሽ ነኝ እንዴ። ያስበሽዋል? ማሚ ግን በጣም ትልቅ ጥፋት ነው ያጠፋሽው። በጣም ትልቅ ጥፋት እንዴ። አንድ ልጅ እኮ በቂ ነው። የምን ኮተት ማብዛት ነው? ይሄ ምን ተቀበጣጥራለች ዛሬ? ረበ መድኃኒዓለም ምን ሆነሽ ነው ግን? ኧረ አሁን ትክክል አረጋገጥኩኝ ችግር እንዳለብሽ። በአስቸኳይ ወደ ሀገርሽ። ለነገሩ አልፈርድብሽም። ሁለቱንም ስትወልጂ እንደኔ ጸጥተኛ፣ እንደኔ ጨዋ፣ እንደኔ ረጋ ያሉ መስሎሽ ደጋገብሽ። የሰው ልጅ ይሳሳታል፣ ከስተቱም ይማራል። እንኳን በሁለት እንትን አልሽ፣ እግዚአብሔር ይስጥሽ። እሱም ትልቅ ነገር ነው ማሚዬ። እዚህ ጋር ምን አይበታለሁ ያንቺን አስተዋይነት። ውይ የኔ ጨዋ በጣም ረባሽ። በረባሽነት ጨዋ፣ በሌላ ነገር ጨዋ ነሽ። በረባሽነት ግን ጨዋ ግራ ገባኝ። የጨዋ ትርጉሙን ታውቂው ይሆን? ደግሞ ከነሱ ጋር በምን ልትስተካከይ ነው? በእናትሽ እንዳንቺ አይነት ጨዋ ልወልድ ነው። ምርጥ ልጆች ነው። አንቺ ግን ዛሬ ጤነኛ ነሽ? ኧረ ጉድ ይፈላ ማለት የሚከፋኝ ነገር እኮ ዛሬ ልንገርሽ ብዬ ነው። በቃ እስከዛሬ ስለሚከፋኝ ውስጤ ስለተጎዳ ነው። ማለት ምን ባስከፋት ነው ምን ባጎልባት ነው እኔ ያለው ሁለት ልጅ ላይ የምትደርበው ብዬ ውስጤ እየተጎዳ ስለነበር ነው። በቃ የውስጤን ዛሬ አውጥቼ እየነገርኩሽ ያለሁት። ምን አጉድዬብሽ ነው? ዛሬማ የሆነ የተነካሽ ነገር አለ። ምን አባባ አንቺ ከልጆች አራት ላይ ወረጂ አስከፍቻት የሚደረብሽ ደግሞ ልጅ ይደረባል እንዴ? ወይ ጉድ! በጣም አለ ዳዊት ቢያዝን ደረብሽብኛሽ። ሞዛዛ ማትማዘሽ ምን ያህል ጊዜ አልሰጥ ቢላት ነው ባሏ። ተው ማዘርየዋን ተዋት፣ ማዘርየ ምንም ነገር አላጠፉም። እሳቸው ማድረግ የሚፈልጉትን ነገር አድርገዋል። በቃ ትዳር ላይ አይደሉ፣ መብታቸው ነው። ግን እትየው ማለት ነው ይሄ የውስጥ ችግር ነው። እኔ የምሬን ነው የምልሽ፣ የውስጥ ችግር ነው ይሄ። ባልሽን መናገር ፈልገሽ ከዛ በኋላ ወይ ትፈሪዋለሽ ወይ ደግሞ ከናካቴ ወንድ አይጠጋሽም እንዴ ጊዜ ስጪኝ ነበር ምናምን ምን አገናኘው እንዴ? ሳስበው ይሄ የመጀመሪያ ልጆች ማለት ነው ብሶታችሁ ነው። የምሬን እኮ ነው። ተደረበብኝ ምናምን ኧረ አልፈርድባችሁም። ለነገሩ ስላችሁ አለ አይደለ ብቸኛ ብትሆኑና ታገኙት ጥቅሞች ይበዛሉ። ልክ ናችሁ እኮ እሱ ፓርት ላይ እኮ ሳስበው አልፈርድባችሁም። ግን ደግሞ ሼሪንግ ኢዝ ኬሪንግ፣ የጋራ ነገር ደስ ይላል። ከአንድ ብርቱ ሁለት መድኃኒቱ። አንድ ምንድን ነው የሚባለው ደግሞ ሌላኛው 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ደግሞ ጌጡ ነው። ይህ ነው መተባበርና ብዛት እኮ ጸዴ ነገር ነው ለአንዳንድ ቤት። ያው ለአንዳንዱ ደግሞ መጥፎ ነው። ኢንጀነራሊ ግን ስናወራ አንቺ ጋር ያለው የወንድ ችግር ነው እና ፊክስ ብታረጊው እንደ ሐሳብ ልሻለሁ። ያው እንደ ሐሳብ ነው። ሴንሲ ብስራት አሌክስ መንታ ቦስቲ ምስኩር ዋት መንታ ልጆችን ከሁለት አባት የወለደችው ሴት መንታ ልጆቹን ከተለያዩ ሁለት አባቶች የወለደችው ሴት ዓለምን ጉድ እያስባለች ትገኛለች። የ19 ዓመቷ ብራዚላዊት ሴት ሁለት መንታ ልጆችን ከወለደች በኋላም የልጆቿን አባት ለማወቅ ያደረገችው የዲኤንኤ ምርመራም በድንጋጤ ክው አድርጓታል። ሁኔታውንም ስትናገር በአንድ ቀን ከሁለት ወንዶች ጋር ግንኙነት ከፈጸመች ከወራት በኋላም መንታ ልጆችን ትወልዳለች። ታዲያ የልጆቹ አባት ማን እንደሆነ ጥርጣሬ የገባት ይህች ሴት የልጆቹ አባት ይሆናል ብላ ከጠረጠረችው ሰው ጋር የዲኤንኤ ምርመራ ታደርጋለች። ከዛም የዲኤንኤ ውጤት ግን እንደሚያሳየው ከአባትየው ጋር የዘረመል ቁርኝት ያለው የአንዱ ልጅ ውጤት ብቻ ነበርም። ከዛም ሁለተኛው አባት የዲኤንኤ ምርመራ ሲያደርግ የሁለተኛው መንታ ልጅ አባት መሆኑም ይታወቃል። ይህም ሁኔታ በርካቶችን አስገርሟል። እንዴ ቆያ ሁለት ወንዶች ጋር እኩል ቀን ከዛ በኋላ መንታ ተወለደ። አንደኛው አባት ሌላ ነው የዚህኛው እኔ ግን ይኸውላችሁ መንታ መሆናቸውና አባትየው ለየብቻ መሆኑ አይደለም እያስገረመኝ ያለው፣ በቃ የልጅቷ ቅልጥፍና ነው ማለት። እኛ ግን ምን እንላለን? ሸነሽ እኛማ ወቅንሽ፣ ሸነሽ እኛማ ወቅንሽ፣ አገር ይወቅሽ። አቺ ድፍረትሽስ ጭራሽ ፈጣሪ ግን ታምራያችሁ። በቃ አንዱን ለአንዱ አባት የምንድን ነው ሁለቱንም ማርከም ምናምን የሚባል ነገር የለም። በቃ ወይ ጉድ! ኢቲኤል አሌክስ ፈገግ ፒኦቪ ጀለስ እጁን ተሰብሮ ሲመጣ ደስተኛ የሆነ አጫውቼ እንደዚህ ጀመረን እናንተ ማለት ነው። ምን ደስተኛ የሆነ ይራመድ። ኧረ ላሽ እንደዚህ ነው የተነጋገርነው። ማትረባ
አይደለም ምን ያልሳኩም እኔ ለመሳቅ ሙከራ አላረኩም። በቃ እያየን እናልፋለን። ወፎፎ ተስፋ አሌክስ ወንድም ባልታዛር ከ2 ዓመት እስራት በኋላም ተፈቷል። የሀገሪቱ ባለስልጣናት ሚስቶችን ጨምሮ ከበርካታ ሴቶች ጋር ግንኙነት ሲያደርግ የሚያሳይ ቪዲዮ በመቅረጽ እንግዲህ የሚታወቀው ባልታዛር በፈጸመው ሙስና ተከሶ በእስራት እንደቆየ የሚታወስም ሲሆን ከ2 ዓመት እስራት ቆይታ በኋላም አጠናቆ እንደተፈታም ተገልጿል። እና አሁን እሱ ነው ወንድም የተባለው። እሺ በቃ ከዚህ በኋላ እንደውም ለእናንተ ደስ እንዲላችሁ በቃ ደስ እንዲላችሁ ማለት ነው። እኔ ፈልጌ ወድጄ ምናምን ነገር እያረኩት ሆኖ አይደለም ግን ማለት ነው። ይሄ ነው በቃ ምን ብሏል? የሚማርሻይ ማጋይ ብሏል። ማጋይ በቃ እኛም እንደዚህ እያልን እናወራለን። ማጋይ ማ ሲስተር ማ ብራዘርስ እናንተና እኔ የምታስቡኝ ላይክ አልታዛር ነኝ በእናንተ እንትን his name is Baltazar and you call me Altazar okay እኔ ስፔሻል ዋን ነኝ አልኳችሁ። አልቀበልም አላችሁ። I show you now you say like it's your brother god my guy my friends my girl my brother እንደዚህ እንደምታስቡት አይደለም። አይወላችሁ ራፍ ቀልድ ነው። ይሄ ጭውያችሁ ፍቱ እኔ ይወላችሁ ለእናንተ ብዬ ነው። ያለበለዚያ እንደሙዳችሁ እኔ ችግር የለብኝም። my name is Altazar but aka you call me the special one እንደውም እንደዚህ ነው የሚገባው። ከዚህ በኋላ ነው መግቢያ ነው የምናስተካክላለን። what's up my families it's your boy Altazar aka the special one በቃ ከዚህ በኋላ ገባብ ተቀይራለች። በቃ you like it ንገሩኝ ኮሜንት ላይ። ናቲ አሌክስ ፈገግ ክለብ ውስጥ እየጠጣ የክለቡ ባሉካ ሲመጣ ቢላይ የዚህ ክለብ ፍቅር በጣም አስለቀሰ፣ ብዙ ሰው አስለቀሰ። ረሚመር አይቀሉ ቀልድ ነው ግን እኔ በድጋሚ አሁንም እንኳን ደስ አላችሁ ለቻምስ ለካ ወያዲትም ምናምን እንዳትል ተብያለሁ። ገነርስ እንኳን ደስ አላችሁ። ግን ደግሞ ማለት ነው እቺ ማሸነፉ ተከትሎ ጆን ዳንኤል ምን ብሎ ነበር ሰይፉ ላይ እና በይፋ መድረክ ላይ ወጥቶ የቻምፒዮንስ አሁን እኮ ከበሬ ታውቃለህ የለ ወልና ነው አለ ተሳከል እንደዛ አይደለም ቻምፒዮንስ ነው የሚባለው የቻምፒዮኑ ደጋፊ ሆናለሁ ብሎ ነበርና መድረክ ላይ ወጥቶ በይፋ ተቀበለውታል። ጭራሽ ከና አይኮኑ ነው ትራንስፈር የተደረገው። ይኸውላችሁ ብዙ ከቼልሲ ወደ አርሰናል የመጡ ተጫዋቾችን እናውቃለን። ለምሳሌ አረ በእናታችሁ ቪዲዮ ልቅረጽበት። ሄሎ አሌክሶ ጨረስክ? አንዴ አልጨረስኩም እኮ አባቴ መሀል ላይ ነው የወልክልኝ። እሺ አባቴ ይቅርታ ያው እንግዲህ የሥራ ስልክ ሆኖብኝ ነው። ይኸውላችሁ ማድዌኬን ክረምት ላይ አስፈርሟት አስኮበለሏት አራለ ከቼላው። ከዛ በፊት ደግሞ አሉ በቃ ብዙ ተጫዋቾችን ከቼልሲ ያመጡበት ምናምን ነው። አሁን ግን ማለት ነው የኛ ሀገሩ ሲመጣ ትልቅ ነገር ችግር ይመጣል። ለምሳሌ ምን በሉ ደጋፊው ተቃውሞ ጀምሮላቸዋል። ጅላስ ስለ ኳስ ዱምቡሎ የምታውቀው ነገር የለም ጀስት ዋቴ ነው በቃ እዚህ ተፍ በተባለበት እንዴት ብዬ ልንገራችሁ። ኤኒዌይ ዊ ዶንት ኬር ማሊያውን አረገ አላረገ አንድ ተራ ኢትዮጵያዊ ግለሰብ ነው። እንደዚህ አይነት ሪኩዌስት ስለበዛብኝ ነው ይሄን ቪዲዮ እየሰራ ያለሁት። ብቻ እረዳዋለሁ ያ ከሱ ጋር ቫይቡን ማች ለማድረግ ነው። ያ ይሁን አዶና ይሁን ነገር ሲያደርግ ጀለስም ይሁን ነገር ታረጋለች። ጠሽናችሁ እንዴ ምን አገባችሁ እንዴ? አውልቀሽ ደግሞ ነገ የአርሰናልን አውልቀሽ የዩናይትድን ኦር የሲቲ ልበሽ። እሺ ማንም ግን የዛ ክለብ ግድ አይሰጣቸው። አንቺ አወለቅሽ አላወለቅሽ ይሄን ቢይንሻል እንጂ ምን ታራ ኢትዮጵያ ግለሰብ አራቶ ፍቱ። መልካም ቀን። ይኸውላችሁ እኛ እንቀበልም ግን ማለት ነው። ይኸውላችሁ እኛ አንድ ጥያቄ የሚሆንብኝ ነገር አለ።